ሰበር የአሜሪካ ባለስልጣናት በኢትዮጵያ አየር ኃይል በዓል ላይ መገኘት የዲፕሎማሲ ወይስ የጡንቻ ማሳያ? እስኪ መረጃውን በአጭሩ ላቀርብላችሁ። የአሜሪካ ምክትል የውጭ ጉዳይ ሚኒስትር ክሪስቶፈር ላንዳውና የአፍሪኮም አዛዥ ጀነራል ዳግቪን አንደርሰን በኢትዮጵያ አየር ኃይል 9ኛ ዓመት የምስረታ በዓል ላይ መገኘታቸው የዋሽንግተን የውጭ ጉዳይ ፖሊሲ ከሰብአዊ መብት ጥበቃና ዲሞክራሲ ግንባታ ይልቅ ወደ ወታደራዊ ጥቅም ማዘንበሉን የሚያሳይ አደገኛ ምልክት ነው ሲሉ ተንታኞች ለዛሀበሻ ገለጹ። የአየር ኃይሉ በቅርቡ በአገሪቱ ውስጥ በነበሩ የውስጥ ግጭቶች ውስጥ በተለይም በትግራይ፣ በአማራና በኦሮሚያ በተካሄዱ የድሮን ጥቃቶች የሰብአዊ መብት ጥሰት ክሶች ሲቀርቡበት ቆይተዋል። ይህ በሆነበት ሁኔታ የአሜሪካ ከፍተኛ ዲፕሎማትና ወታደራዊ አዛዥ በክብረ በዓሉ ላይ በአካል ተገኝተው እውቅና መስጠታቸው ለተጠያቂነት የሚደረገውን ጥረት የሚያኮሽሽና ያለፈውን የሚሸፍን ተግባር ነው ተብሎ ተተችቷል። አንድ ስማቸው እንዳይጠቀስ የፈለጉ የቀጠናው የፖለቲካ ተንታኝ ለዛሀበሻ እንደገለጹት አሜሪካ በአንድ እጇ ሰላምና ሽምግልና እያለች በሌላኛው እጇ በውስጥ ግጭት የተሳተፈን ወታደራዊ ተቋም ማሞካሸቷ ግልጽ የሆነ የሞራል ውድቀት ተቃርኖ ነው። ኢትዮጵያ ከግብፅና ከሶማሊያ ጋር በከባድ ውጥረት ውስጥ ባለችበት በዚህ ወቅት የአሜሪካ ባለስልጣናት በአየር ኃይል ትርኢት ላይ መገኘታቸው ጎረቤት ሀገራትን ሊያበሳጭ እንደሚችልም ተሰግቷል። አሜሪካ በህዳሴው ግድብ ዙሪያ ገለልተኛ አሸማጋይ ነኝ ብትልም ይህ ድርጊቷ ግን ሚዛኗን ወደ ኢትዮጵያ ያዘነበለም ያስመስሏል። ይህም ግብፅንና ሶማሊያን ወደ ሌሎች ሀያላን ሀገራት እቅፍ ውስጥ ሊከፋቸው ይችላል ሲሉም ተንትነዋል። አስተያየት ሰጪዎች እንደሚሉት የዚህ ጉብኝት እውነተኛ ዓላማ የኢትዮጵያን ደህንነት ማረጋገጥ ሳይሆን አሜሪካ በቀይ ባህር ቀጠና ያላትን ተጽዕኖ ከማጣት ለመዳን የምታደርገው የጥቅም ስሌት ነው። የቻይና ሩሲያና ኢራን ተጽዕኖ በቀጠናው እየበረታ መምጣቱን ተከትሎ አሜሪካ የሰብአዊ መብት መርሆቿን ወደ ጎን በመተው ከጠንካራው ጋር የመስራት አካሄድ እየተከተለች መሆኑን ይህ ጉብኝት ያጋልጣል ተብሏል። ክሪስቶፈር ላንዳው እና ጀነራል አንደርሰን በቢሾፍቱ መገኘታቸው የአሜሪካ አዲሱ ፖሊሲ ሰላምን በዲፕሎማሲ ከማምጣት ይልቅ ቀጠናውን በወታደራዊ አይን ብቻ የመመልከት ዝንባሌ እንዳለው የሚያሳይ ክስተት ሆኖ ተመዝግቧል። ይህም ዘላቂ ሰላምን ከማምጣት ይልቅ የአፍሪካ ቀንድን ለተኪ ጦርነቶችና ለወታደራዊ እሽቅድምድም ሊዳርገው ይችላል የሚል ስጋት ፈጥሯል። እርስዎ ጉብኝቱን እንዴት ነው የሚመለከቱት?